ሃይ ጋይስ እንዴት ናችሁ? በዛሬው ቪዲዮችን ደግሞ ማይክሮሶፍት ኤክሴል ውስጥ የተለያየ ዳታ ካላችሁና የእናንተ ዳታ ሪፒቲሽን ወይ ደግሞ ዱፕሊኬሽን የበዛበት ከሆነ እነዚያ ሪፒቲሽን አጥፍታችሁ ዩኒክ የሆነ ዳታ እንዴት ማያያዝ ወይ ደግሞ ስቶር ማድረግ እንደምትችሉ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ይሄን ለማድረግ እዚህ ጋር መተን ሴሌክት እናድርጎና ከዛም በኋላ ወደ ዳታ እንሄዳለን። ዳታ ውስጥ ከገባን በኋላ እዚች ጋር ሪሙቭ ዱፕሊኬት የሚታላለች። ከዛ እዚህ ጋር ምን ይላል? ዲሊት duplicate row from the sheet ይላል። you can pick which column should be checked for duplicate information። ስለዚህ አሁን duplicate የሚለው ከዚህ በኋላ እዚህ ጋር ሁለት ነገሮች አሉት። Microsoft Excel found that data next to your selection because you have not selected this data it will not be removed ይላል። what do you want to do? ምን ማድረግ ትፈልጋለህ ይለኛል። እዚህ ጋር አሁን continue the current selection and select ያረኩት ጋር ቀጥልዩ ያለው ከዛ remove duplicate ይለዋለሁ። ከዛም በኋላ የኔ ዳታ ደግሞ እንዳጋጣሚ ሄደር የለውምና ሄደርን ሴሌክት አላደርግም። ስለዛ ኮሎመኒ ኦኬ ይለዋለሁ ማለት ነው። አያችሁ በዚህ መልኩ 10 ዱፕሊኬት ቫልዩዎች ነበሩ እነሱን አጠፋና ሴቭ ዩኒክው ቀርቷል ይለኛል። ኦኬ እንዲህ ካረግን በኋላ ደግሞ በሁለተኛ ዙር የምናየው ደግሞ እዚህ ጋር እንዳለች ይሄንም ለማድረግ የሚጠቅመን እዚህ ጋር እንመጣና ዳታ ውስጥ ከገባን በኋላ ልክ እንደቀድሙ ሪሙቭ ዱፕሊኬት የምትለው ጋር እንሄዳለን። ከዛም በኋላ የቀድሙ ዳታ እንዳጋጣሚ ሄደር አልነበረው ያሁኑ ደግሞ ሄደር አለው አይደለ? ሄደሯ ይኸው ቲክ ተደርጋለች። ከዛም በኋላ ኔም የሚለው ሄደር አለ። ከዛ እሱን አጥፋልኝ ይለዋለሁ ማለት ነው። ከዛ ኦኬ ይለዋለሁ። ከዛ እንዲህ ያደርጋለሁ ማለት ነው። አያችሁ በዚህ መልኩ ሪፒቲሽን የበዛበት ዱፕሊኬሽን የበዛበት ዳታ ካላችሁ በዚህ መልኩ ክሊን ማድረግ ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ አስተማሪ ሆኖ ካገኛችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። የእናንተ አንድ ላይክ ለኔ ትልቅ እርዳታ ነውና ቪዲዮን ላይክ በማድረግ ሰፖርት አድርጉኝ።